ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ተወዳጆች ከላይ ጠንካራ መርሃ ግብር አስቀምጬላችኋለሁ። እንግዲህ ካስቀመጥኩላችሁ መካከል በወሎ የነበረው ነባራዊ ነገር ያው ትላንትና ዳይሬክት ከነበረን ኢንፎርሜሽን መሰረት ሚዲያ አንዳንድ ነገሮችን እንትን ብሎን እንግዲህ የሁለት እናቶች ሞትና የአንድ እናት ክሪቲካል በሞትና በህይወት መካከል ያሉበት የሁለቱ እናቶች ዛሬ እንግዲህ ሰማዕትነታቸው የታመነ ነው። እንግዲህ ቀብራቸው ተፈጽሟል። ሌሎች ደግሞ ቆስለው ሆስፒታል ላይ ያሉ ነው አሉ እና እውነት ብለን ዘመናችንን መጨረስ ስላለብን እንዲህ እየተገደልን ነው። በዚህ አንጻር እንግዲህ ደግሞ በእውነት ለመናገር ከላይ አስቴር በዳኔን እንዲሁም ደግሞ ቀጀላ በምክክር ኮሚሽኑ ላይ እያነሷቸው ያሉ ደግሞ ከባባድ ነገሮችን እንደገና ደግሞ እስልምናን በተመለከተ ወሳኝ ነገሮችን ከላይ አስቀምጬላችኋለሁ። ስለዚህ ትውልድ ንቃ መልእክቴ ነው። ይሄን መርሃ ግብር ለትውልድ አጋሩ። የኤርትራና የኢትዮጵያስ ጉዳይ እንዴት ነው የሚለው ነገር ያው በስጋት ላይ በውጥረት ላይ ያለ ሐሳብ ነውና እሱንም ችራ ይላችኋለሁ። ስለዚህ ሁሉንም እንግዲህ ከላይ በዩቲዩብ ቻናሌ ላይ እንዲሁም ደግሞ በዚህ በትንሿ ላይም ያስቀመጥኩላችሁ ወሳኝ ሐሳብ አለ። አጋሩ ተጋሩ መልእክቴ ነው። ዛሬ እግዚአብሔር ፈቅድና ብንኖር በቲክታክ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም